የተወደዳችሁና የተከበራችሁ እግዚአብሔርን የምትወዱት እግዚአብሔርን የሚወዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ትላንት በነበረው ዛሬ እንዳለው ወደ ዓለምን አሳልፎ በሚኖረው ያውና ቅዱስ ዘላለማዊ በሆነው አምላካችን በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። ጨለማውን አሳልፎ በዚህ በሚታየው ብርሃን እንድንመላለስ የረዳን የጠበቀን የአባቶቻችን አምላክ ስለ በጎ ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። አሜን። ወደ ቤትም ገብተው ሕፃኑን ከእናቱ ጋር አዩት። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። እንደሚታወቀው ይሄ ያለንበት ወቅት የመገለጥ ወቅት ይባላል። የመገለጥ ዘመን ነው የሚባለው። ይሄ መገለጥ በሁለት አይነት ነው። ሙሉ መገለጥ አለ፣ ከፊል መገለጥ አለ። ከፊል መገለጥ የምንለው በራእይ በትንቢት ነቢያቱ ሲያዩት የነበረው ነው። ለምሳሌ እናንተ የሆነን ሰው የምታውቁትን ሰው በህልም አያችሁት። እሱ በአካል ነው ወይስ በምን ነው? አቤት። ሰውየው ግን በቅርብ ይታያል በህልም፣ ቢጨብጡት ግን የለም። ያልኳችሁ ገብቷችኋል? የምታውቁት ሰው ወይዘሮ እገሊት ወይም አቶ እገሌ ታውቁታላችሁ በደንብ። የምታውቋት ሌሊት በህልማችሁ አያችሁ፣ የተጫወታችሁ ነው፣ በደንብ እያወራችሁ ነው። በህልሚያው የምትሰሩት ስራ አለ፣ እሱን እያያችሁ ነው። ግን እንዲህ ብታደርጉት የለም። እሱ ከፊል መገለጥ ይባላል። ያያችሁን ሰው ያያችሁትን ቅዳሜ ላይ ያያችሁት ትላንት እሁድ ላይ ቤተ ክርስቲያን ተገናኛችሁ፣ ቅዳሜ እንዳያችሁት ነው የሚሆነው። ሰውየው እንደ ህልሙ አይደለም አይደል? ሰላም ይላችኋል፣ ይጨብጣችኋል። በብሉይ ኪዳን እግዚአብሔር በእንደዚህ አይነት መልክ ነበረ። ቀለል እንዲል ነው የምነግራችሁ። እግዚአብሔር ለነቢያቱ በራእይ ይታያል፣ በህልም ይታያቸዋል። መጨበጥ ግን አይችሉም። በሐዲስ ኪዳን ዘመን ግን ይሄ ዘመነ አስተርእዮ የምንለው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ እሷ ስትታቀፈው የሚዳሰስ ነው አይደለ? ጡት እንደየለመነ እንደ ሕፃን እያለቀሰ የሚጠባ ሆነ። በራእይ በከፊል ሲገለጥ የነበረው አሁን በዘመነ ሐዲስ በሙሉ መገለጥ ተገለጠ ማለት ነው። የማይታየው ታየ። ብላቴናይቱም አቀፈችው። የሚገርም እስኪ አስቡ። አንዲት ድንግል
ድንግል ናት። አንድ ሰው እያንዳንዱ በተፈጥሮ ሰው በተፈጥሮ አንዲት ሴት በተፈጥሮ ሕግ እጣ ፈንታ ከሆነላት ሰው ጋራ ጋብቻን ካልፈጸመች ካልወለደች ያልወለደች ሴት እንኳን ጡቷ ምን አይልም ምን ይወጣል አይወጣም ወተት ተመልከቱ ጎማ ነው የሚሆነው ቢሳብ ወተት ማውጣት አይችልም ችኛዋ ብላቴና ግን ያለ ወንድ ዘር በመንፈስ ቅዱስ አሰራር በፈቃደ ሥላሴ ጌታን ስትወልደው ወተት ይጠባ ነበር ወተት ይወጣው ነበር ድንግል ላይ ድንግሊቱ ላይ ወተት ይወጣ ነበር መጽሐፈ ምስጢር የሚባል የቤተ ክርስቲያናችን ትልቅ መጽሐፍ አለ ምን ይላል እኔ የሚደንቀኛል ይላል ምኑ ነው የሚደንቀው ይልና ከድንግሏ ጡት ድንግሏ ከድንግሏ ሴት ከሷ የሚወጣው ወተት ሳይ ይደንቀኛል ሲል ምን እሱ ብቻ ይሄን ብቻ እኮ አይደለም የሰራው አለት የሚባል መዶሻ የማይበሳው አለት ማለት መዶሻ የማይበሳው አለት ድንጋይ ከአለቱ ላይ ውሃ ሲያፈልቅ ሳላየህም ወይ ይላል እንጂ ይመልሳል ይቀጥልና ደግሞ ምን ይሄ ብቻ ይደንቀሃል ውሃውን እንዲህ አድርጎ እኮ ወደ ምን ቀይሮታል አለ ወደ ወይን ቀይሮታል እኮ ወደ ወይን ቀይሮታል ይሄ ብቻ አይደለም እኮ ወይንን የቀየረው ነው ከአለት ላይ ውሃ ያፈለቀው ነው የድንግሏን ጡትን ወተት እንዲያመነጭ ያደረገው ይላል ስለዚህ እግዚአብሔር ድንቅ አምላክ ነው ድንቅ አምላክ ነው የምንፈልገው መልካም ነገር ሁሉ ያመንጭልን አሜን እንግዲህ ቀድም ላይ ያው ቤተ ክርስቲያኒቱ እንግዲህ ባለ ብዙ ሀብት ስለሆነች በህፃናቱም በምን ማስተማሪያዋ ብዙ ነው እና ስናየው የነበረው እሱን ነው ወደ ቤትም ገብተው ህፃኑን ከእናቱ ከማርያም ጋር አዩት ነው የሚለው ካዩት በኋላ ያደረጓቸው ድርጊቶች አሉ አይተው አላለፉም አይቶ ከሚያልፍ ወዳጅ እግዚአብሔር ይሰውራችሁ አይቶ የሚያልፍ ወዳጅ ነው የወዳጅ መጥፎ አይቶ የሚያልፍ አይቶ እንዳላየ የሚሸፈን ፊት እኮ የለም መቼም ጃንጥላ እንኳን ቢባል እንዲህ ብታደርጉት መሄድ አትችሉም ጃንጥላ እንዴት ነው የሚሆነው ወደ ላይ ነው አይደለ ፊትን አይሸፍንም ፊትን ይሸፍናል ብትሉ አገቅራችሁ ነው የምትሄዱት አቋማችን ይበላሻል ወዳጅ ሲርቅ የወዳጅ ከዳተኛ ነው መጥፎ እግዚአብሔር የወደዳቸውን እስከ መጨረሻው ምን አላቸው ይላል ወደዳቸው ይላል አያችሁ የወደዳቸውን እስከ መጨረሻው ወደዳቸው ዘላቂ ፍቅር ያለው እግዚአብሔር ነው የሚዳሰስ ፍቅር ያለው እግዚአብሔር ነው የሚዳሰስ ፍቅር ታውቃላችሁ በምግብ የማይገለጥ ግን የሚዳሰስ ፍቅር እንዲህ ሲነኩት የሚዳሰስ ፍቅር ታውቃላችሁ የቀራንዮ ፍቅር ይሄ የተወጋው የተበሳሳው ፍቅር አቁሳይ ነው ታውቃላችሁ ፍቅር አቁሳይ ነው ፍቅር እውነተኛ ፍቅር አቁሳይ ነው እውነተኛ ፍቅር ደግሞ መዓዛ አለው ዙሪያውን ግን እሾህ አያጣውም እየሰማችሁ ነው እውነተኛ ፍቅር መዓዛ አለው ጣፋጭ ነው ዙሪያውን ግን በእሾህ የተታታ ነው ጽጌረዳ መዓዛዋ ጥሩ ነው ግን ምን አላት እሾህ አላት በዚህ መገለጽ ዘመን ነው አሁን ወንጌሉም መነባነቡም እየቀረበ ያለው ይሄ ዘመን የመገለጽ ዘመን ነው አሁን ይኸው በዛ በብሉይ ኪዳን ያልተገለጠው አምላክ ተገልጦ ይኸው እዚህ ጋር ሲያሳዩ የነበረው በማቀፍ ያድርገው ምን ነው ሲያሳዩን የነበረው የህፃኑን ነው አይደለ ህፃኑ ኢየሱስ ነው ሲያሳዩን የነበረው እንዲህ ተገልጧል ትላንት አልተገለጠም ነበረ ነው ትላንት በብሉይ ኪዳን ለዚህ አይደል ሐዋርያት
ሌሎቹ አላዩትም፣ እኛ ግን ከእርሱ ጋር በላን ጠጣን ዳሰስ ነው ያሉት። ማይዳሰሰው አምላክ ሲሞት እንኳ ዮሴፍና ኒቆዲሞስ ዳሰው ምን አሉት? ቀበሩት፣ ገነዙት። የማይዳሰሰው አምላክ በሙሉ መገለጥ የማይዳሰሰው አምላክ ከስጋዋ ስጋ ከነፍሷ ነፍስ ሲነሳ ታቀፈችው፣ ዳሰሰችው፣ እጆቹን ይዛ አጫወተችው። የማይዳሰሰው አምላክ ሲገለጥ በሙሉ መገለጥ ግን ሲገለጥ ግን ከእናቱ ከዮሴፍ ጋር ቤተ መቅደስ ላይ ለበዓል ለማክበር ሄደ። ስለዚህ ይሄ ዘመን ጠቅልል ስናደርገው የምን ዘመን ነው አለ? የመገለጥ ዘመን። መገለጥ ማለት በሙሉ መገለጥ የሚታይ ማለት ሙሉ በሙሉ የሚታይ እጅ ብቻ ሳይሆን እግር ብቻ ሳይሆን በሙሉ መገለጥ የታየ። ስለዚህ ለዚህ ነው ህፃናቱ አሁን እዚህ ጋር 3 የሆኑ ልጆች መጥተው ወርቅ፣ ዕጣን፣ ከርቤ ይሰጡታል። ህፃኑ እዚያ ደግሞ እናቱ በዚህ አለች በዚህ ቁጭ ብላ ይህም ሲያሳዩ የነበረው ማለት ነው። ገብቷችኋል? ስለዚህ እናቱ ያው ትክክለኛ ናት እኮ ህፃን ናት ያደረግ። ለምን ነው ትልቅ ሰው ያላደረጉት? ምክንያቱም ብላቴናዋ ህፃኗ አይደለች የወለደችው። ብላቴናዋ የ15 ዓመቷ ብላቴና በ15 ዓመቷ ነው ትጸንሻለሽ የተባለችው። ሲቀጥል በስንት ዓመቷ ወለደችው ማለት ነው? አቤት አቤት! ትጸንሻለሽ ያላት መጋቢት 29 ነው። ስንት ዓመቷ ነበር የዛን ጊዜ ማለት ነው? 15 ዓመት ቁጠሩና በስንተኛው ወር ነው የወለደችው? አቤት! 9 ወር ከስንት ከ5 ቀን ሲሆን ለ16 ዓመት ስንት ወር ይጎላታል ማለት ነው? እንደዛ ማሰብ ነው ማለት ነው። እንደዛ ነው ማሰብ ማለት ነው። እስካሁን ድረስ አይሁዳውያን ጌታ አልተወለደም እያሉ የ15 ዓመት ልጃቸውን ገና ሴቷን ከኔ ነው የሚወለደው ከኔ ልጅ ሊሆን ይችላል እያሉ እስካሁን ድረስ የ15 ዓመት ልጅ ይቆጥባሉ። 16 ዓመት ሲሆን ነው የሚያጋቡት። በጣም ኪሳራው ያገኙትን መፈለግ ነው ትልቁ ኪሳራ ማለት። በዚህ ዓለም ላይ ያገኙትን ነገር መፈለግ ነው ትልቁ ኪሳራ፣ እንዳላገኙት ሆኖ ማለት ነው። ትልቁ በጣም ትልቁ የማይወርድ ሸክምና አድካሚ የህልም ሩጫ የሚሆነው ደግሞ የማይገኘው መፈለግ ነው። ደግሞ የህልም ሩጫ ታውቃላችሁ? ይሄዳን እዚያው ነው። እንዲህ ነው አሁን የሚሆነው ማለት ነው። ስለዚህ ገና ይወለድ ብለው የሚያምኑ ሰዎች በጣም ይዝላሉ እንጂ አያገኙትም ማለት ነው። የሆነውን ነገር ማንም ሰው ይላል የሆነ መጽሐፍ ጊዮርጊስን መሆን ተክለ ሃይማኖትን መሆን ይችላል፣ ማርያምን ግን መሆን አይችልም። ለምን? ዳግም አይወለድም ማለት አንደኛ እሷን የሚተካም አይገኝም። ሲጀመር ከሴቶች ሁሉ አይደል የተባለው? አሁን ከሴቶች ሁሉ ቢባል አይደለም በጧፍ በባውዛ ምንፈልግ አናገኝም። በብዙ ነገር የተጠቃ ነው። በብዙ ነገር ስለዚህ እነዚህ ይሄ ሙሉ መገለጥ ላይ እነዚህ ህፃናት አሳይተውናል። አሁን ህፃናቱ እዚህ ዙሪያውን ሲዘምሩ የነበሩት መላእክትና ምኖች ናቸው ማለት ነው፣ እረኞች ናቸው። ቤዛ ሁሉ ሲባል ላሊበላ ላይ አይታችኋል? እንደው ዝም ብላችሁ በእንትኑ ማለት በዚህ በሚዲያ ስታዩት ከላይ አሉ። እንግዲህ ቤተ ማርያም ላይ ነው ያው የምታውቁት ሰዎች ካላችሁ ዙሪያውን እንዲህ ያው እነሱ ያኔ ሀክል በጣም ሊቃውንት ከሌላ ቦታ የመጣ አይደለም፣ የራሳቸው ነው። እዛው ውስጥ ያው ላሊበላ ብቻ ነውና ይሄን ለማድረግ ግን ከጥቅምት ጀምሮ ነው ስልጠና ይወስዳሉ። ይደጋገሙ ነው እንትን የሚሉት ያው ናቸው እኮ እነሱ እኮ ግን በደንብ ዓለም የሚያየው ነገር ስለሆነ ሁሉም ሰው በአግባብ የሚመለከተው ነገር ስለሆነ በየጊዜው ሁልጊዜ ስልጠና ይወሰድበታል በየዓመቱ እና
ከላይ ያሉ ሰዎች እንዲህ ይላሉ። ታች ቤተክርስቲያን መቅደሱ ታች ደግሞ ማርያም ቤተ መቅደስ ቤተ ማርያም ላይ ደግሞ ያሉ አሉ። እነሱም እንዲህ ይላሉ። ማርያም ቤተ መቅደስ ያሉት ከታች ውስጥ ያሉት እረኞቹ ናቸው። ከላይ ያሉት ደግሞ እንደዚህና እንደሚሉት እነሱም መላእክት ናቸው። በዚያ ተመስሎ ላይ ተነድፎ ይሄን ፕሮጀክት አሁን መንደፍ ማለት አሁን እነዚህ ሰዎች እኮ ኢንጂነር አይደሉ፣ ማናጅመንት አልተማሩ። በቃ ቤተክርስቲያን ትምህርት ብቻ ነው። ግን ንድፈ ሐሳቡ እንዴት እንዳወጡት ራሱ ፕሮጀክቱ እንዴት እንደቀረጹት በጣም ፕሮጀክቱን ሲቀርጹት ይገርመኛል እኮ። ገጠር ላይ ያሉ ሰዎች አሁን ቤተክርስቲያኑን ሲሰሩት ምንም እኮ በቃ የባህል ሰዎች ናቸው። ግን ያው ሲያውቁት ሲመትሩ በምን እንደሆነ በእግራቸው እኮ ይመትሩዋል። እንዲያው በእግር እየመተሩ በባህላዊ ዝንፍ አይልባቸው። ሰዓት ሲለኩ በዛፍ ሰዓት ሲለኩ ከዘራቸውን ተክለው ከዘራው እንዲህ ወደ ጥላ ከሌለው ካናቱ ላይ ከሆነ ምሳ ይበላሉ። ባህላዊ መለኪያቸው። እዚህ ሀገር ፀሐይ እንኳን ያወናብዳል። እሱን አምኖ እዚህ ሀገር እንኳን ያወናብዳል። ጥሩ ከእናቱ ጋር እንግዲህ ቅድም ያለውን እያየን ነው። ምንድናቸው እነዚህ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት የተባሉት እነማን ናቸው ካል 70 ሰገል ናቸው። ቅድም 3 ልጆች አላያችሁም ወይ ሲመጡ? እነሱ 70 ሰገል ናቸው። 70 ሰገል ከየት ነው ምንጫቸው መነሻቸው ከተባለ ሩቅ ምስራቅ ነው። ከሩቅ ምስራቅ ነው። ብዙ ሰው ግምት የሚሰጠዋል። አንዱ ኢትዮጵያዊ ነው ይላል፣ አንዱ እንትን ነው ይላል። እኔ ግን መጽሐፍ ቅዱስ ያለውን ነው የምነግራችሁ። እንደሚለው ንጉሱ በወቅቱ ማን ነበር? ንጉሱ ሄሮድስ ነው ንጉሱ። አገራቸው ሰዎቹ የት ነበረ? ሩቅ ምስራቅ ነው። ምንድነው እንትናቸው? የጥበብ ሰዎች ናቸው። ክህሎታቸው ምንድነው? የእያንዳንዱ ሰው ተሰጥኦ አለው አይደል? ክህሎታቸው ምንድነው? የጥበብ ሰዎች ናቸው። በምን ጥበቡ በምን ታወቀ ሲባል ኮከብ እየመራቸው ኮከቡን እያዩ ነው የመጡት። በአገር ቤት አህያ ስትጠፋ ቦታው አይጠፋትም። አህያ በደንብ ነው ሰው ነጋዴ የሆነ ሰው አህያን እንደ ፍየልና በግ ከመጠበቅ ይልቅ አህያዋን ነው በደንብ የሚጠብቀው። ምክንያቱም ጂኦግራፊ ታውቃለች። እንዲህ እያለች ነው የምትገደው ወደ አገሯን የምታውቀው በምድር በምናምን አይደለም፣ በጂኦግራፊ ነው። እንዲህ አገሩን ታውቀዋለች በእንትን። ስለዚህ የመጣችበትን ሀገር አውቃ ተመልሳ ትሄዳለች። የምትገርም እኮ ናት። ስለዚህ እነዚህ ሰዎች ኮከብ ይመራቸው ነበር። የኮከቡን ጥበብ ግን ያውቁታል እነሱ ኮከቡ እንዴት እንደሚመራቸው። ብዙ እዚሁ መላምንት የሚፈጥሩ ሰዎች አሉ። ቤተክርስቲያኒቱ ውድቀቷን ለማንጣት የጥንቆላ ምናምን እንደዚያ ወደ ነገስት የሚሉ የሚያገናኙ ሰዎች አሉ። አይደለም ጥበብ የራሳቸውን ትላል። አሁን የሚጠቅማችሁ ነው የሚጠቅመን ነገር ነው ማውራት የምፈልገው። እና ምንድነው የጥበብ ሰዎች ናቸው፣ አዋቂዎች ናቸው ማለት ነው። ኮከቡ ሲመራቸው ኮከቡ እየመራ አምጥቶ ከሩቅ ምስራቅ አምጥቶ ቤተልሔም ድረስ ክርስቶስ ከተወለደበት ቦታ ድረስ አደረሳቸው። የእናንተ ጂፒኤስ ማለት ነው። ይሄን መርጌታ ምን ዋታን ይችማን ነው የሚሏት መርሃዊ ጉራን ይሏታል። እንትን ጂፓሷን መርሃዊ ጉራን ማለት እጉሩን የምትመራ ማለት ነው። ይቺን ጂፓሷን የመኪናቸው ስም አለው። በጣም የቄስ ዕቃ መሆኑ ቆጥሮ ነው። ግን ስም አለው የዕቃው ሁሉ። የእሳቸው መኪናው አይምሮ ይባላል። እና ትንሽ እዚያው አገልግለው ስለሚደክማቸው ትንሽ እንትን ሲሉ እንቅልፍ ነገር ነው የሚባለው አይደል? እሱ ነው ሰመጣ ሲልባቸው የቡናዋን ኩባያ ያመጣና ፊታቸው ላይ ደቅ ያደርጋል። ቡና ጠጡ ተሸክሞ ተጫጭኖ ወጣን ይላል። እና ሲቀጥል ደግሞ መንገዱን ሳት ተካደረው ጎርጉር ሄዳ ወጣ ይልና የሆነ ነገር ሲናገርበት ይቀሩ ይህን መኪና እኮ ስሙን አወጣሁለት አሉኝ። ማን አሉት? አይምሮ አልኩት። አይምሮ ማለት አዋቂ ማለት ነው። አይምሮ ማለት አዋቂ ነው። እና እትባጅ ፓሷ ደግሞ መራይ ተውርላታለሁ ማቆና ገሩ እየመራች ነው ትንሽ እና በጣም የሚገርም እና እንደ ልክ እንደ ኮከቡ ማለት ነው። ኮከቡ እንደ እናንተ መኪና ምንድን ነው የሚመራችሁ? ጂፒኤሱ እንደሚመራው የነሱም ያነበር አጠቃቀሙ ማለት ኮከቡ ከምስራቅ ጀምሮ እስከ ምን አመጣቸው? እስከ ቤተልሔም ድረስ አመጣቸው ማለት ነው። እስከ ቤተልሔም ድረስ አመጣቸው። ከዚያም በኋላ መሄድ አቆመ። ጨርሷና እናንተ እሷ ቦታውን ከደረሰች እኮ እንደደረሰች ትናገራለች አይደለም? እዛም ወደ ሌላ ቦታ ካልሄዳችሁ በቃ እሷ ስራዋን ጨርሳለች። እዚያ
ይቆማል አይደለም እንዴ? እዚህ ነው ብሎ ይናገራል። ያው እንግዲህ እናንተ ከዚያም በኋላ ማድረግ ያለባችሁን መምረጥ ነው። ኮከቡም መጥቶ ያለበት ቦታ ላይ ያን እንግዲህ በጥበብ ነው የሞሉት ማለት ነው። ኮከቡ እንዲያደርሳቸው በጥበብ ሞልተውታል። እነሱ በሚያውቁት ጥበብ እየመራ ያደረሳቸው። በሌላ በኩል ደግሞ ኮከቡ ራሱ ክርስቶስ ነው፣ ራሱ እየመራ ይላል። አባቶቻችን ሴንትን ሲሉ ሲተነትኑት ኮከብ ከያዕቆብ ይሰርቅ ኮከብ ያዕቆብ ከያዕቆብ ከእስራኤል የተገኘው እሱ ክርስቶስ በራሱ ኮከብ አይደል? እሱ እየመራቸው እኮ ነው ይላል። እየመራ ወደ ራሱ ይገርማል እኮ እየመራ ወደ ራሱ አመጣቸው። ስለዚህ እነዚህ ሰዎች ሰብአ ሰገል ናቸው። ቁጥራቸው ስንት ነው? 3 ናቸው። አገራቸው የት ነው? ሩቅ ምስራቅ ነው። ምን ነበር ፍለጋቸው? ክርስቶስን ማየት ነው፣ ሕፃኑን ማየት ነው። በምንድነው አገሩን ያወቁት? ኮከብ እየመራቸው እስከ ቤተልሔም መያዝ ያለባችሁ ጭብጥ ሐሳቡን። ስለዚህ አመጣ። ከዚያ ሲደርሱ ደግሞ ስጦታዎች አላቸው። 3 ናቸው። 3 ስጦታ ይዘዋል። ስንት ስጦታ? ምንድን ነው ያ ንገሩኝ። እንዴት ከርቤውን ቶሎ አስቀድማችሁት ቶሎ ከርባችሁ ግን ነገሩ አቤት እንደውም እኔ እኮ ሴቶቹ ያለው ይጠራሉ ብዬ አስቤ ነበር። እና ወርቅ፣ ዕጣን፣ ከርቤ መጨረሻው እሱ ነው። ከርቤ መጨረሻ ነው። ሞቱ አይደለም? አዎ። የሰው ልጅ ጠቅላላ መደምደሚያው ምንድን ነው? ይወለዳል፣ ያድጋል፣ ይጋባል። ምን ይላል? ከዚያ በኋላ ይሞታል፣ ያገባል፣ ይሞታል። ሌላ ምንም ነገር የለውም። ስለዚህ እነዚህ ሰዎች 3 እንግዲህ አገራቸው ዝም ብላችሁ ስታስቡት የመጡት ሩቅ ምስራቅ ነው። አዎ። ምንድነው እዚህ የመጡት? ወርቅ፣ ዕጣን፣ ከርቤ። ስለዚህ 3ቱም ነገር ሩቅ ምስራቅ ይገኛል ማለት ነው አይደለ? ያ እንግዲህ እነሱ አገራቸው በዚህ ይታወቃል ማለት ነው። ሆና ከአፍሪካ ውስጥ ደቡብ አፍሪካ በወርቅ ይታወቃል። መሸጫው ደግሞ አረብ ይሄ ምንድነው ቤሩት ይታወቃል። ይሄ እንትና አረብ ሀገር ይታወቃል። እና እንደዚህ አይነት አገሮች አሉና ስለዚህ ከርቤ፣ ዕጣን፣ ወርቅ ካመጡ እነዚህ ሁሉ አገራቸው ላይ ይገኛል ማለት ነው። ስለዚህ ይዘው መጡ። እንደመጡ ወደ ቤት ወዳሉበት ቤት ሲገቡ ማንና ማንን አዩ? ሕፃኑንና መጀመሪያ ወዴት ገቡ? ወደ ቤት ገቡ። ወደ ቤት መግባት ያስፈልጋል። በር ላይ ሆኖ እንደዚህ ማለት አያስፈልግም። ወደ ውስጥ መግባት ያስፈልጋል። ወደ ክርስቶስ ውስጥ መግባት ያስፈልጋል። መጋረጃውን ከፈት አድርጎ መግባት ያስፈልጋል። በር ላይ መቆም አስፈላጊ አይደለም ስላችሁ በር የሚዘጋ በር የሆነ ዝግ የሆነ ነገር ላይ መቆም አስፈላጊ አይደለም። ወደ መጋረጃውን ከፍቶ መግባት ያስፈልጋል። ካልገቡ ማየት አይቻልምና ነው። ሰው ሲገባ ነው ወደ ቤት ውስጥ ላይ ያለው ነገር ማየት የሚችለው። ስለዚህ ገቡ ነው የሚለው መጽሐፍ ቅዱሱ። ቀጥታ ወደ ቤትም ገብተው አለ ቆመው አይደለም በር ላይ ወደ ውስጥ ገብተው ነው። ወደ ውስጥ መግባት ያስፈልጋል። ድንግል ማርያምን ለማየት፣ ሕፃኑ ኢየሱስ ክርስቶስን ለማየት ወደ ውስጥ መግባት፣ ሰርስሮ መግባት ያስፈልጋል። አንኳኩቶ መግባት ያስፈልጋል። በር ላይ ቆመው አይደለም፣ መንገድ ላይ ቆመው አይደለም እግዚአብሔርን ማየት የሚቻለው። በመንታ መንገድ አንዴ ወደዚህ አንዴ ወደዛ እያሉ አይደለም። ቀጥታ ውሳኔ መግባት ያስፈልጋል። ይሄን መሰናክሉን ሰብሮ መግባት ያስፈልጋል። የዛን ጊዜ እናቱንና ሕፃኑን ማየት ይቻላል። ከዚያስ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ካዩት ወዲያስ ወድቀውም ሰገዱለት። መውደቅ ያስፈልጋል። መስገድ ያስፈልጋል። ወዳውን መግባት አንደኛ መግባት ነው። ከገቡ በኋላ ማየት ነው። ያዩት ነገር ደግሞ ክብር ስላለው ለዚያ ደግሞ ምን ያስፈልጋል? መውደቅና መስገድ። መውደቅ ነው። ለእግዚአብሔር መውደቅ ያስፈልጋል።